በእኔ አስተያየት እስካሁን ከመጡት ያንድ ራፐሮች በግጥም ዋይዝ ንቁባይ አንደኛ፣ በእውነት በጣም አንደኛ። የራሱ ቴስት አለው። ሼፍስ ኪስ የሆነ በእውነት በጣም የሚገርም ልጅ ነው እና የሚገርም አዲስ ሙዚቃ ድሮፕ አይ ቲንክ አዲስ ሪሚክስ ድሮፕ እያደረገ ነው። አካል አይሁን አላውቅም። ካሚንግ ሱን የሚል አይቻለሁ። በረከት አፒክስ ነው ፕሮዲዩስ ያደረገለት። በእውነት አረ በረከት አፒክስ በእውነት አፒክስ ነው የሚመጣ በረከት ከማ። ለማንኛውም ንቁባይ 2 ትራኮች ለቋል። የእሱን ትራኮች ላይ ነው ሪአክት የምናደርገው። አብራችሁ ቆዩ። ወደ ቪዲዮ ዛሬ ይላል ቆሸሸ ድምጽ ንጹህ ቅኔ ዋት ለምን ቆሸሸ ድምጽ ወማገድ እነዚህ እንትኖች ወዳቸው ዛሬ ኑሮ የትኛው ሰው አንሶ ሰው በራሱን በትናንቱ ከሱ ነገን ያጣለመን ቁሱ ብሶ ይሁን በናተለት ለናታት አንድ ቀን የደረስነው ጠሎት ደጅ ሰላም ወድቀን ወይ እንታያለን ከሰደበልቀን ወይ ጭን ቦጃጅረን ወይ ሎተሪ ፍቀን አትስራ በግልታ ዝከረን ፍርሴ ሎቱ ሊያታስማለ ደግሞ ሙሴ ከቀንቀን ይጎዳል ከጣቱም ጣት ያንሳር ይነቃል ወደቃ ገልመች ይነሳል ስልቀን ዝቅ ብሎ ያልፋል ስልቀን ከጀርባችን እምነት ስልቀን ቢሉም ዳፉን ጽልመት ድቅን አያውቅም ፈተናኛ እንደቆን እሾህ አያውቀኛን ረቆን ሲረገጥ መሸሹ አይቀር ለቆን መገዝገዝ ዜማውን ታውቆን ማያቂ ጠይቅ መሰንቆን ይሁን በናተለት ለናታት አንድ ቀን እኔ እንትን ውስጥ እንዝር ነገር አለ ኢሞሽናል ከማን እንዴት ነው ሰው እንደዚህ የሚመስለው? እንዴት ነው እንደዚህ መጻፍ የሚቻለው? ማርያምን ጽፈውልሽ ነው ኮሜንት ላይ ተጽፎ ማርያም 21 አመት ነው። ይኸውልሽ እንጃ በጣም ጎበዝ ነው ንቁባይ። እግዚአብሔርን ጸደይ እንትን ይሰራ እንትን ነው ያለው ቪዲዮ አንደም ሻቶች ደስ ሲል ጠይቅ መሰንቆ ይሁን በናተለት ለናታት አንድ ቀን የደረስነው ጠሎት ደጅ ሰላም ወድቀን ወይ እንታያለን ከሰደበልቀን ወይ ጭረን ቦጃጅረን ወይ ሎተሪ ፍቀን ትናንት ያደረገ ኪዳን ዛሬ ቀምሶ ነገም ይከዳን አንተ ሰው ነገ ዛሬ መኪዳን ራስን ይቅር ብለን ነዳን የጣት ይገኝ ሱሉ ቢከፋ ሚያዝን ጆሮ ይንባን ያካፋ የራሴው ስተት ስኔን ከገፋ ከኔው ልታረቀን አላጠፋ ከኔ በላይ እንደሚወዱ የምንጨነቅ ብዙ ለአንድ ጎኔ ማመዳፍ አይሞላ በችግር ይዋዙ ከአይነ ሲነበብ ቃሌ ተሻግሮ ያሳብ ይስበቱ ለምጨነቅለት ዙሬው ትልቁ ጭንቀቱ አለው ማለት እንጂ ያለው እስካለን ሀዘን ሞቶ ምን እናድርባለን ቁጭት ንቶ ቁስል እናስባለን ኑረን መምሳን ነው ምንጣፋለን ትናንት በረሃ ነው ነገ መጋረጃ ህይወት ተራራ ናት ዛሬ ግደረጃ ትናንት ዛሬ ያለ ቢጥለን ገብቶ ነገ መጋረጃ ምስጢሩን ማነግረው ባየን በጣም ኮንሴፕቱ ደስ አይልም። ላይክ ባለፈ እንትን ምናምን እንትን አትበል ነው ባይዘው ዝም ብለህ በቃ ያልፋል። ነገን አስብ፣ ይቅር በል ራስህን። አጥፍተህም ከሆነ ይቅር በል ራስህን። የሆነ ችግር ውስጥ ከነበርክም ዘላለም እዛ ውስጥ አትሆንም። ወደፊት ተመልከት ምናምን ነው እያለ ያለው ዳኒ። ራስህን ይቅር በል። ኦ ማይ ጋድ በጣም ነው ደስ የሚለው። የባክግራውንድ እየሰማሁ ነው የሚለው ሰማ ሞትም አንድ ቀን ነው መወለድም አንዴ ህመምህን እንዳንተ የሚያውቀው አለ እንዴ? እውነቱን ነው። ካንተ በላይ ጎስሙ የምታረገውና ፔኒክን የሚያውቀው ሰው የለም። የፈለገ ሰው አንደርስታንድ አደርጋለሁ ቢል አያረግህም። 100% ሊያረግህ አይችልም። አንተ ነህ ልታውቅ የምችለው ፔንህን ነው። ኦ ማይ ጋድ
የሚያውቀው አለ እንዴ በሽታውን የሚያል አይጠፋውም ዘዴ ይንገሩ ላኪሙ ፈውስ አይመጣም ባዴ ጠብቅ እስኪለው ቀልብህን አጅበህ እንደ ደብረ ሲና ራሱ በተናው ራሱ አለቱ ይሆናል መልሶ ለቁርስ ካሴና ወደን ፈልግ ተስፋ ነው አንቴና በጉዞ ደን ካሰረ ካቴና ይሁን በናንተ ደስ ለእኔ አታጣ አንድ ቀን የደረስነው ጸሎት ደጀ ሰላም ቀን ወይ እንታያለን ከሰደበ ልቀን ወይ ጨርቆጫጭረን ቀን ሚቻችሽ እንዴት እንደሚል ህብረ ወይን ምንድን ነው? በኢፒ ነው ኢፒ ነው እንትን ነው የኤክስኪዩቲቭ ፕሮዲዩሰር በረከት አፒክስ አንዱ ለሱ ሪኮርዲንግ ነው ወይ ሪኮርዲንግ እንትን ህብረ ወይን ኢፒው ነው የሚክስ ቴፑ ነው እና አይ ቲንክ ከነሱ ሁለቱን ለቆ መሰለኝ ሁለት ነው የለቀቀው ሁለት ነው ይሄ ዛሬ የአርመንና የግሪኮቹ ማለት ነው ፊት ለፊትና ፊት ለፊት ነው ያሉት እኔ አሁን መንገዱ ሲሰራ ነው ያወቅኩት ፊት ለፊትና ፊት ለፊት ነው እንደሆነ አሁን ደግሞ አሁን ማን ያምናል ነው ከሁለተኛው ደግሞ ኦኬ የቆሸሸ ድምጽ ንጹህ ቀን ነው ሁለቱም ላይ የሚለው ለምን ቹዝ እንዳደረገው ብሰማ ደስ ይለኛል ራሱን ዝም ብሎ ከመገመት እንትን ይሻላል ቢባል ስሳት ሲዘባደረ አሁን ማን ያምናል ቢባል ስፕራናቱን ቋጠረ አንጣፏታ ወዳዱት ማንንም ከይወት ምራፌ እንዴት ባንዳ ፊት ጠራ ዳቦና ቅኔ ዘራፊ ብራና የነደደብኝ ስጽፍበት ስለ ራሴ ካለት ላይ ጽፈዋለሁ ቀርቼ እንደ ህገ ሙሴ ቅርጦፍ አድርገው ይበሉታል ቃሌን እንደ ህዳር መኖ እኔ ነገ ላይ እየኖርኩ ትናንት ዛሬያቸው ሆኖ ቀደምኩትና ሞቴንም ዓለምን ማየት ስንቀው እነሱ ተገልጦ ተኙ እኔ ግን ጨፍኜ ነቃው ቀኑ ውሎ ማታ ይሞታል ሰማይ ገዝቶ በፈረቃ እኔ ማለዳ ፀሐይ ሲመሻሽ ደግሞ ጨረቃ ዋሽንግተን ዜመኛ ነብረ የሚያስተኛ መዳሹ በውስጤ የመላለሳል የፈጠረኝ ትንፋሹ ባዜምን ብቀኝ እሱ ነው እንጂ ቢሆን የኔ ስራ እንኳንስ እናንተን ቀርቶ እናቴንም አላወራ መቼም አይገኝ ጥበብ ጠቢብ ነኝ ብሎ አውጁ አሞራ ሰማይ ቢውል ከደመና ይሰራ ውጩ ይበላል እንዳቧራ እንጂ እንደ ዲስኩምበኖ መቼም አይሆንም እውነት ሰው ቢኖር ውሸታም ነው አዎ አይፈጥርም አንግሶ ሲወለድ ሁሉም አልቅሶ ከሚሮጥ ውሸት ገሶ ይደርሳል በእውነት አንግሶ ከቶ አይፈጥርም አርግሶ ሁሉም አይሞትም አንጉሶ ይሰደዳል ተገሶ ወይ ይከበራል ተኩሶ አሁን ማን ያምናል ቢባል ስሳት ሲዘባደረ አሁን ማን ያምናል ቢባል ስፕራናቱን ቋጠረ አጣፏታ ወዳሉት ማንንም ከህይወት ምራፌ እንዴ ባንዳ ፊት ጠራ ዳቦና ቅኔ ዘራፊ አሁን ማን ያምናል ቢባል ስሳት ሲዘባደረ አሁን ማን ያምናል ቢባል ስፕራናቱን ቋጠረ አጣፏታ ወዳሉት ማንንም ከህይወት ምራፌ እንዴ ባንዳ ፊት ጠራ ዳቦና ቅኔ ዘራፊ ይኸው ባንዳ ፍላጥፋቸው እያቀለጥኩኝ በሰም እነሱ ይምረጡ ተራ እያሉ ደግሞ አወሰም መቼም የውሸት ከመኖር የእውነት ማሞት አይብስም ጠቢብ ብሎ ላምኑ እንጂ ዳቦ አይልስም ቆርጦ ቀጥል ወገኛ ፈጥረው አያቋል ቀን ቃላቸው ሁሉ አንድ ነው ሁሉም የሰው በቀቀን እኛ ሌት የዘራ ነው እነሱ አዝመራ በቀን ይዘናቸው በቀቀን ማለት የሚደግም ነው አይደለ በቀቀን እንትን ፓሮት እኮ ኦኬ ስለዚህ እያለ ያለው ተመሳሳይ ናችሁ ከአንዱ አንዱን መድገም ነው እንጂ የራሳችሁ አይዲያ እንኳን የላችሁም ነው ኦኬ ቅኔ ዘራፊና ዳቦ እንትን አንድ አይነት የሰው በቀቀን እኛ ሌት የዘራ ነው እነሱ አዝመራ በቀን ይዘናቸው እንውደቅ ይሆን ነው ወድቀን እኛ ወድቀን አንቀርም እነሱን አፈራርሰን እንነሳለን አሁንም ደጋሽንን ተመልሰን ከፈለግን እንዳላዛር ድንጋይ ከውል ፈላልሰን ካልሆነም እንደ እባብ ዝቅ ብለን አፈርልሰን ሲጀመር አይገባቸውም የኔ ቃል እንደርሳል ካልደጋገሙት ጠዋት ብለው ነቃን እንደርሳል ቢሉኝም ካፋ አውጣላን ላይ እስኪ ተውሳል እንዴት ስንለብ ይባላል ለትውልድ ባውርሰን ይላቸዋል በአንድ ቃል ሲሰሙ ገና ላብላብ እኛም በሰይፍ ብዕር ነው ምንላቸው ታብታብ ይላቸዋል በአንድ ቀን ሲሰሙ ገና ላብላብ እኛም በጦር ብዕር ነው ምንላቸው ታብታብ አሁን ማን ያምናል ቢባል ስሳት ሲዘባደረ አሁን ማን ያምናል ቢባል ስፕራናቱን ቋጠረ አጣፏታ ወዳሉት ማንንም ከህይወት ምራፌ እንዴ ባንዳ ፊት ጠራ ዳቦና ቅኔ ዘራፊ ጸጉሩ ይርድን ያስቃል በጣም ማለት ጊዜ አጣሱ ቀኔ በመዝረፍ ጊዜ ጸጉሩ እንኳን ለመቆረጥ በጣም የሚገርም ሰው ነው ህብረ ወይ
ኦ ማይ ጋድ እንዴት አይሹ? አሪፍ ነው በጣም ይችስ እንትና ምንም እንትን የለውም። በጣም ብስል ያለ ልጅ ግጥም ጎበዝ ነው የምር። ምን ይሄ ፕሮዲዩስ ያደረገው እንትኖቹ ነው ሪኮርዲንግ ንቁባይ ራሱ ነው ሪኮርዲንግ። ዋው ንቁባይ በጣም ጸደይ እንትን ነው በጣም ጸደይ አርቲስት ተስፋ አርቲስት ነው ንቁባይ። ተስፋ አለኝ ራፐር ምናምን ብቻ ሳይሆን በቃ አርቲስት እንደ አርቲስት አርቲስት ነው የማረም አርቲስት ነው ንቁባይ። ይሄ በራፕ ብቻ ገድበን የምናየው ልጅ አይደል። ራፕ ሰፊ ነው የራፕ ማሳነስ ሳይሆን ግን የሆነ ኤቭሪ እንትን አለው ያስበዋል በደንብ እና በጣም ነው ደስ የሚለው። የሆነ ከመጻፉ በፊት ራሱ አይምሮ ውስጥ የሆነ እንዲሽት የተደረገ ነገር በጣም ጸደይ ስራ ነው ንቁባይ እየሰራ። አንድ ቀን እንደማገኝ ተስፋ አድርጋለሁ። ሆፕፉሊ የሆነ ቀን ሚት እናደርገዋለን። በጣም ቢግ ፋኖች ይኩነናል። አሁን እንደዚህ አይነት ስራ ስለሰጠን እናመሰግናለን። እናንተ ደግሞ ገብታችሁ ላይክ ሰብስክራይብ አድርጉ። እሱንም እየሄዳችሁ እዩለት። በጣም አንደርሬትድ የሆነ ልጅ ነው በእውነት በጣም አንደርሬትድ የማይገልጸው። እናንተ ደግሞ የኛ ነው ኢትዮጵያ ውስጥ ለምንድን ነው ጎበዞቹ አንደርሬትድ ይሆኑት? እንጃ አላውቅም። የማይችሉት በጣም ይጎሉ ይላል በዛላችሁ 6 ሚሊዮን ምናምን የሆነ ልጅ ምናምን እንትን ሆኖ ከላይ የሆነች ልጅ እንዲሄደች ምናምን ዘፍኖ 6 ሚሊዮን። ለማንኛውም ንቁባይንም እዩለት። የኛን ገብታችሁ ቼክ አውት አድርጉ። ብዙ ቪዲዮዎች አሉን። እናመሰግናለን አብራችሁ ስለነበራችሁ።